አሁን ግን በእድሜ ከኔ የሚያንሱ ለመዘባበት በእኔ ላይ ሳቁ። እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ። እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልን። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀሉ ፍልም ብለህ ጠፋህ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ እኮ ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግር? ከፋሚሊ ጋር የተፈጠረውን ነገር አቤላ በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ሊኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀው እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው! እናት ጥዬሽ ጠፋሁ አይደል? አሁን አይደል ይውጣው። እኔ አባት ምንድነው ፊትህ ደግሞ በጣም ተቋቋል። የተጨነክ ነው አይደል? አልተጨነኩም። አንቺ እኮ በስስት ስለምታየኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? አብሬን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩን ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከብሉ በላይ ሲኖር ሌላ ጊዜ ትገዛልኝ አለክ። ደስ እንዲለኝ በምን ልጥራሽ ሆነ ቸገረኝ እያልከኝ ነው? ያውም የቤተሰቦች ሀብት የት ሄዶ ነው ችግር? የምስጋና ቃላት ስለነሰኝ ብዬ ልጥራሽ አንቺን እናቴ። ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሻኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔና ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩ። ለምንድን ነው እንደ ርቁሷ የምታየኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ከዛ የመሰለ የወድ ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አሁን ላክልኝ፣ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድክ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይሆን በዚህ ከቀጥሉ ልጄ ሚስት የሚሞቱብኛል። እባክህ ስቲቭ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ።
አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ፣ ግቢ ብላት እምቢ አለች። እሺ አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል። እሺ ምንድን ነው? አቤላ ትንሿ በስታ ታርሰኝ በሐሴት በደስታ ልርካ። እማ ደህና ነኝ። በፊት ትንሽ ጊዜ መቀረኝ። በቃ ትንሽ የሆነሽ ገንዘብ ልክስልሻል። እንዳለኪማ በቂ ብር አለኝ። የምርሽን ነው? እማ የምሬን ነው። በቃ ምርቃት ሲቀረብ እመጣለሁ። እንዴ ለምንድን ነው የምመጪውማ? ማለቴ ዘንድሮ ምርቃት ያለ አይመስለኝም። ዝም ብለው ነው ሰርተፍኬት የሚሰጡ። እሺ በቃ ደህና ሁኝማ። ማዘር ደውሎ ነው እንዴ? ምንድን ነው የማደርገው? አባማ ለምርቃትሽ ካልመጣው እያለችኝ ነው። አይዞሽ፣ የሆነ መፍትሄ እንፈልጋለን። ተምሬ መመረቄ ለእናቴ ምን ማለት እንደሆነ አታውቅም። እኔ ለምርቃቴ ሀገር የምጠራበት ድግስ እየደገሰች ነው የሚሆነው። ፈጣሪ እጄን ይስጠኝ። እኔ ነኝ ለዚህ ሁሉ የዳረኩሽ። አባት ምን እያልከኝ ነው? እዚህ ውስጥ ያንተ ጥፋት የለበትም። እናት፣ አንቺ እኔን እንዲከፋኝ ስለማፈልጊ ነው። የአማርኛን ብስኩት ይዘህ መጣ? ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አለ ባለ ሁለት መኝታ የእኔና የሚጭንልሽን መኪና ብቻ አዘጋጅ። ከሁለት ሰዓት በኋላ አዲሱ ቤትሽ ነሽ። እሺ ሸበላው፣ ማንኛውም ስራ አንተ እንደምታገናኝ ሰው ጠቁሞኝ ነው የመጣሁት። እኔ ቅቤው ከጨረቃ አፈር አምጣልኝ ብትለኝ አመጣና። ምን አይነት ስራ ነው የፈለግ? በማኔጅመንት ዲግሪ አለኝ። ታውታው ዲግሪ መጣ እኔ ጋር ትመጻደቅ። ያንተ ዲግሪ እኔ ደላላው ጋር መጥቶ ስራ ከመፈለግ ታድጓል። ማንኛውም ስራ ይሁን መስተንግዶም ቢሆን። ምን ያለው ቀልደኛ ነህ እባክህ። ይሄን የመሰለ ቁመና ይዛ አስተናጋጅ ትላለህ? ለገጽታ ግንባታ የሚሆኑ ልብሶች እኔ ጋር አላጣም። ከዛ ቆንጆ ስራ አስገባዋለሁ። እሺ እግዚአብሔር ያክብርልኝ። ስራው ባል የሞተባቸው ወይም ሳያገቡ የረፈደባቸውን ሴቶች መንከባከብ ነው። ወንድሜ በዚህ ስራ በአንዴ ነው የምትከብረው። ስራው ሹገር ማሚ። ተው፣ ስራው እንደዚህ ተብሎ አይጠራም። ከተስማማ ልውሰድ። አይ ይቅርብ። እሺ አመሰግናለሁ። ይህ መቼም አይለወጥም። ይሄኛው ነው። አመሰግናለሁ ማሙሽ። ቃል ቁጭ በይ። እሺ ሰላም ነው አይደለ? አንቺ እያለሽ ምን ሰላም አለ? ወንድሜ ላይ እንደ መዥገር ተጣብቀሽበት ህይወቱን ሲኦል አረግሽ። ቆይ ለምን ቢጤሽን አትፈልጊ? ልርዳሽ። የተወሰነ ብር ልስጥሽና እናትሽ ጋር ሄደሽ ውለጁ። ከወለድሽ በኋላ ማግዝሻለሁ። ምን ትያለሽ? ለማንኛውም ሀሳብሽን ከቀየርሽ ደውይልኝ።